በቃ አምጣው በእናትህ ይሄን ሻንጣው እስኪ ልቀቀው እንዴ ልቀቀው እስኪ ሻንጣውን በቃ እግዚአብሔር አንተ ምንም አያገባም ማታውቀው ብዙ ነገር አለ ነበር በእናትህ እሺ ልቀቀው እኮ እሺ ማታውቀው ብዙ ጉዳይ አለ ምንድነው ማላውቀው ቀጥለማ አሁን ላይ ከሱ ጎን መሆን አለብኝ አለ ከማን ጎን ብቻውን ያለው ብቸኝነት ደግሞ ጥሩ አይደለም ታውቃለህ ልጅ እያለ ምንም ህይወቴ ሰላም ሊያገኝ እኮ አልቻለም እንዴ ለምንድነው አንተ ሰላምሽ ነው ያሳጣው አዎ አንተ ነህ ሰላም ያሳጣው ሌላንስ ጥሩ ስላሰብኩኝ ሰላም ቤተሰቦች እንዴት ናችሁ እኔ ያለው እግዚአብሔር ይመስገን ያው ዛሬ ትላንትና እዩ ያለችበት ሁኔታ ምናምን ለማጣራት እየሞከርኩ ነበር ሄዳለች ወይ አልሄደች የሚለውን ነገር ለማጣራት እየሞከርኩ ነበር እና እንዳልሄደች መረጃው ደርሶኛል ያ ማለት ደግሞ ይሄንን መረጃ እያደረሰችኝ ያለችው የሷ እህት ናት እህቷ በዚህ አጋጣሚ ላመሰግናት እወዳለሁ እሷ ላይ የሚደርሰውን ነገር ተረድታ እየነገረችኝ ያለችው ነገር ሳላመሰግን አላልፍም እና ዛሬም ደውላልኝ ነው ትላንትና እዩ ሻንጣ ማታ ላይ እንዳዘጋጀችና ዛሬ ልትወጣ እንደሆነ ነግራኛለች እና ደግሞ በቃ እንድትሄድም ስላልፈለገች ያለችበት ሁኔታ ደግሞ 9 ደርሳለች መሰለኝ አላቅም እንደዛ ያላት ጊዜ ትንሽ ስለሆነ በዚህ ሰዓት ወጣ መንገድ መሄዷ እዛ ሄዳ የሚፈጠረውን ነገር ጥሩ እንዳልሆነ ተረድታ ያን ነገር ተረድታ ለኔ ደውላልኝ ቢኒም ማስቆም ከቻልክ አንተ አስቆማት ብላኛለች እና አሁን ያለውትኝ ምናልባት ሰፈሩን ካወቃችሁት አላቅም እነሱ ሰፈር ነው ያለውትኝ በር ላይ ሆኜ እየጠበቅኳት ነው ምናልባት እዚህ ጋር ከቆምኩኝ ቆይቻለሁ ግን ያው ቪዲዮ ከጀመርኩኝ አሁን ነው ትንሽ ቆይቻለሁ ምክንያቱም የምትወጣበትን ሰዓት አላቅም የምትልበትን ሰዓት አላቅም እና እየጠበቅኳት ነው እስከዛ አንዳንድ ነገር ልበላችሁ ያለውን ነገር ልንገራችሁ ብዬ ነው እንጂ ስንት ሰዓት እንደምትወጣ ሄዳም ይሁን አላቅም ግን ያው እህቷ ደውላልኝ ነግራኛለች ስለነገረችኝ ያው እንዳልወጣች እርግጠኛ ነኝ ስለዚህ ትንሽ መታገስ ነው ከኔ የሚጠበቀው ትንሽ ጠብቃትና አሁንም እንድትሄድ አልፈልግም ሄዳ የማይሆን ነገር ውስጥ እንድትገባ አልፈልግም ያ ነገር እንዲፈጠር ስለማልፈልግ እዛ ጣጣ ውስጥ እንድትገባ ስለማልፈልግ ከኔ ውጪ ደግሞ ማንም ሰው ሊያስቆማት እንደማይችል አውቃለሁ በቃ ማንም ሰው ሊያስቆማት እንደማይችል አውቃለሁ እዩ እንግዲህ ትረጅኛለሽ ብዬ አስባለሁ ይሄን ነገር ማደርገው ላንቺ ከማሰብ እንጂ ለአንቺን ከክፉ አንግል አይደለም ላንቺ መጥፎ አስቤ አይደለም በቃ አንቺን ላንቺ ይገባሻልና ላንቺ ጥሩ ነው ብዬ በማስብበት አንግል ነው በማስብበት አይምሮዬ ነው እያሰብኩ ያለሁት እንጂ ምንም ነገር በክፋት እያሰብኩብሽ አይደለም ስለዚህ አንቺን መከራከርሽ እንደዚህ አይነት ነገር አታድርጊ ብዬ ድርቅ ምለው ላንቺ ክፉ ስለሆነ መጥፎ ነው በቃ ይሄ ነገር ላንቺ የሚመጥንሽ አይደለም በቃ ራስሽን ክብርሽን ጠብቀሽ እንድትቆይ ነው ፈልገው በቃ እስከ ዛሬው ያንቺን ክብር ያወረደው ነገር ራሱ ይበቃል ከዚህ በኋላም አንቺ ማድረግ ያለብሽ ያንቺንና የራስሽን ክብር የሚጠብቅ መጥፎ ነገርም ላለማድረግ መሞከር ብቻ ብዙ ነገር አለ እኮ አንቺ ከብዙ ሰው ጋር ያለሽበት ነገር ይታወቃል ያን ነገር ለማስተካከል መጣር ባለብሽ ሰዓት አንቺ ግን እያደረግሽ ያለሽው ነገሩን የሆነ ማባባስ አሁን ደግሞ ነገሩን በቃ እንዴት ከፍ እያለ እንደሆነ ታውቂያለሽ ብቻ አላውቅም የምሬ ነው የምላችሁ እና አንዳንዴ ሳስበው ግርም ይለኛል እኔ የልጅ አባት ነኝ እያልኩኝ የልጁ አባት አይደለህም ተብዬ መካዴ ከዛ በላይ አልፎ ደግሞ እንደዚህ አይነት ክርክር ውስጥ መግባቴ በቃ አያገባኝም ብዬስ ባርፎ ስላለው አንዳንዴ በቃ አያገባኝም ከዚህ በኋላ እኔን ካልፈልገች የራሷ ጉዳይ ሁሉም ነገር የሆነ ሰው ሲፈልግ አይደለም የሚሆነው ካልፈለገች ታዲያ ምን አታገለኝ ይላሉ አንዳንዴ አስብና ደግሞ በዚህ በኩል አስቤ ደግሞ አይ እስቲ እዩ ያለችበት በቃ የሆነ ነገር ይዟት ነው በቃ የሆነ መንፈስ የሚሆን የሆነ ነገር ብቻ እንደዛ ያደረጋት እየተጫወተባት ቢሆንስ ማን ያውቃል እንጂ እሷ መጥፎ ሆና እንዳልሆነ አውቃለሁ ስለዚህ በቻልኩት አቅም ያ ነገር ለማስተካከልና ለመመለስ ነው ሞክረው ነገሩ እንዳለ እኔን ተስፋ ማስቆረጥ ላይ የተያያዘ ነገር ስለሆነ
በቻልኩት አቅም ተስፋ ላለመቁረጥ እየሞከርኩ ነው። በቃ ነገሩን ተስፋ ሳልቆርጥ ባለኝ አቅም ቢሆን አለ አይደል ተጣጥሬ የነ ብሩክም የነ ሃይሚ ህይወት ላይም እንዳትገባ እኔም እዩን ይዤ የራሴን ህይወት እንድመራ ቢልልኝ ደግሞ በቃ ስትወልድ ባያት ደስ ይለኛል። ሄዳ እዛ ስትወልድ ማየት ማሰብም አልፈልግም። እንደዚህ አይነት ነገር ማሰብም አልፈልግም። ምክንያቱም እዛ ስትወልድ እንደማላገኛት አውቃለሁ፣ ወይ ደግሞ ተከትዬም ልመጣ እችላለሁ። ያኔ ደግሞ የሚፈጠረውን ነገር አውቀዋለሁ፣ ምን አይነት ግርግር ምን አይነት ጸብ እንደሚፈጠር። በቃ ያን ነገር አልፈልገውም እኔ። በቃ ሰላም ታውቃለች፣ ሰላም የሚፈልግ ሰው ሁሉም ነገር ሰላም እንዲሆንለት በቃ ያ ነው ጥረቴ። እኔ ምንም ከክፋት አንግል የመጣውበት አንግል የለም። በቃ ምንም ሐሳቤም ጥረቴ ሁሉም ነገር በሰላም እንዲያልፍና በሰላም እንዲያልቅ ነው። እነ ብሩክም ሰላም ሆነው በቃ ደስ የሚል ፍቅራቸውን እንዲቀጥሉበት እኔና እዩ ደግሞ እዚህ ጋር በቃ አላለ ልጃችንን ይዘን ወልደን ስንስም ያለውን ነገር ባይምሮዬ ካስበዋለሁ። በቃ ያን ነገር ሳስበው ነው ተስፋ የሚሰጠኝ እንጂ ብቻ ነገሮች ሁሉ ተስፋ ያስቆርጣል። በሷ በኩል በቃ እንዳለ ማለት ይቻላል ተስፋ የሚያስቆርጥ ንግግር ነው የምትናገረው። ድርጊቷ ተስፋ ያስቆርጣል። በቃ ሁሉ ነገሯ አላ ተስፋ የሚያስቆርጥ ስለሆነ እኔ እስቲ ዛሬ ለማስቆም ሞክራለሁ። እዩ ወደነ ብሩኬ ህይወት ውስጥ እንዳትገባ እንዳትሄድም ጭምር ለማስቆም ነው በቃ አመጣጥ። እህቷም ደውላልኛለች እንደነገርኳችሁ። ማታ ሻንጣ አዘጋጅታለች ልትሄድ ነው። በቃ ኦሬዲ ተዘጋጅታለች። እዩ ወስና ተዘጋጅታ ልትሄድ ነው እና የሚገጥማትን ነገር እንዴት ራሱ አታስብም? ቢያንስ አሁን 8 ወር ከምናምን ልጅ ወይ 9 ወር ናት መሰለኝ። እንዴት መንገድ በዚህ ሰዓት ታስባለች? የሚደርስባትን ነገር ረስታ ነው አታስብም? ከሷ ይልቅ እህቷ መልካም ለራሱ አስባለት ነገርየውን ለመፍታት በቃ እስቲ እንድትሄድ አልፈለገችም በጭራሽ። መኪና ላይ የሚገጥማትን ነገር ታውቋለች። በቃ የሚደርስባትን ነገር ታውቋለች። እርጉዝ ሆና መኪና ላይ መውጣት ማለት አስቡ፣ ገጭ አለ ምን አለ የደረሰች ናት። እዛው ሲሆን ነገር ብትሆኑስ ያ ነገር ሁሉ ያስፈራኛል። ቤተሰቦቿ መታለች። ሁለት የት ነው የምትሄጂው? ምን ሰራለህ እዚህ? ደግሞ ምንድነው ካሜራ ይዘህ ምን እያደረክ ነው? አንተ እዚህ ደግሞ ማተወኝ። በቃ ተወኝ እንዴ። ማን ነው ደግሞ እሱ? ምን አገባ? ይመለከታል። እሺ አሁን እዚህ ለምንድን ነው የመጣው? ካሜራ ይዘህ ካሜራውን አስጠፋልኝ መጀመሪያ። ለምንድን ነው የማጠፋው? እንዳታጠፋው። አጥፋው። ለምንድን ነው የሚያጠፋው? አጥፋልኝ ያለች ያጥፋው። በቃ ካሜራውን እዩ። እኔ ከማንም ሰው ጋር መጣላት አልፈልግም በአንቺ ምክንያት ማለት ነው። አንተ አይመለከትም። አንተ ሳይሆን በቃ ካልፈለገች አታጠፋላት እንዴ ካሜራው? አላጠፋም። እኔና እሷ የምናውቀው ነገር አለ። እኔና እሷ ያሳለፍነው ብዙ ነገር ስላለ እዚህ ጋር አንተ ስለማታውቀው ነገር መተህ ልታወራ አትችልም። በደንብ ነው የሚያውቀው። እሺ እሷ ምን አይመለከትም። እኔ ከምጨቃጨቅ ማን ነው እሱ? ምንድነው ተናገር። አንተ ማድረግ ማትችለው ነገር ሌላ ሰው እንዲያደርግልኝ ማድረግ እንደማያውቅተኝ ነግሬህ ነበር። ስለዚህ ኦኬ እሱ ነው የሚያደርግልሽ። ፈቃደኛ ስላልሆንክ አዎ ይሸኘኝ። አንተ አዲስ አበባ ልትወስዳት? ለምን ደም ትወስዳት? ስለፈለግሽ ጠየቀችኝ እና ደግሞ ያለውን ነገር አስረዳችኝ። ወስድሻለሁ እና ያስረዳችኝ ነገር ልክ ነው? አዎ ልክ ነው። እኔ ማቆና እንዴ አረዩ በእግዚአብሔር ረፊ በቃ ይቅርብሽ። የማይሆንሽ አሁን አዲስ አበባ አንቺ መኪና ውስጥ ምን እንደሚገጥማት ምን ታውቃለህ? መኪና ውስጥ አንድ ነገር ብትወልስ እቺ ሌላ ነገር እስከ ማውራት አይጠበቅብህም እኮ። ምን አገባህ እንዴ? እኔ ምን አገባህ? አዎ ምን አገባህ? አይመለከተህም። በቃ አይመለከተኝም ብለህ እኔ ልወስድሽ አልችልም አዲስ አበባ። በቃ ካልቻልክ ደግሞ መተው ነው። አያገባህ። እኔ ደግሞ ታስቀረኝ አትችልም። ማንም ደግሞ ሊያስቀረኝ አይችልም። አሁን በእናትህ ቦርሳውን ልቀቀውና ማለት ነው። እዩኒ ማየው ነገር አታውቅም። በእግዚአብሔር አሁን አንቺ እንድትሄጂ አላደርግሽም። እኔ በጭራሽ እንድትሄጂ አላደርግሽም። ጫጫ በቃሽ ነው። ወደዛ እንሂድ። ልቀቀው ቦርሳውን። እሺ አልቀው አልቀው አትሄድም። ካያዘው እሺ ቦርሳውን እኮ ነው ያስወጣው ነው ያስወጣው እኮ አትሄድም። በቃ ለምን ደም ትሄጂው? አትሄጂም እዩ ቦርሳ ውስጥ እኮ አይደለችም እሷን እኮ አይደለም ያስከው። ምንድነው እኮ ቦርሳውን ጥላት ሄዳለች። እስቲ እናያለን። ያው ለጄሴ ይሄን ቦርሳ ብቻ አይደለም ይሄደው ሌላ ቦርሳም አለ ዘጋቻለሁ። ችግር የለውም። ነይ ተደገፊ። ይሄ ምንም ነው። ምን እደግፋለሁ? ይሄ ልጅ እያለ ምንም ህይወቴ ሰላም ሊያገኝ እኮ አልቻለም እንዴ። ለምንድን ነው አንተ ሰላምሽ ነው ያሳጣው? አዎ አንተ ነህ ሰላም ያሳጣው። ሌላንስ ጥሩ ስላሰብኩኝ እዩ ምን ታዝንላት ነው? አዎ በጣም ነው ማዝንላት። የምታዝንላት የምትፈልገው ነገር ታደርግ። በቃ የምትፈልገው ነገር መጥፎስ ቢሆን
በምን ታውቃለህ? ምንድነው መጥፎ ሲሆን አውቃለሁ ምንም እንደማያውቀው ነገር መጥፎ እንዳልሆነ ምንድነው የምታውቀው? እኔ እና እሱ ያሳለፍነውን ነገር ታውቃለህ? ምንድነው ሰው እሱን ይሄ የግል ጉዳይን አይደለም የጠየቁ ስለአንተ ሳይሆን ስለሷ ነው እያወራሁ ያለሁት። እዩ በእግዚአብሔር እኔ ከማንም ጋር አታጣኝ። በእግዚአብሔር እኔ አሁን ከማንም ሰው ጋር መጣላት አልፈልግም። እኔ አሁን መጣላት የማይጠበቅብህ በቃ እኮ አትሂጂ በእናትሽ። ኧረ ተይ በእግዚአብሔር ተይ። ትልቅ ማለት የምትወደው ቆይ ለምንድነው የማያገባ ነገር የምትገባው? አትሂጂ። ለአንቺ በቃ መጥፎ ነው። አትሂጂ። አይመለከትም። መጥፎም ይሁን ጥሩ እኔ ነው አይደል? ጥሩ ከሆነ የሚጠቅመኝ እኔ ነው፣ መጥፎ ከሆነ የሚጎዳኝ እኔ ነው አይደል? ከዚህ በፊት የደረሰብሽን አታውቂም? በዚህ መልኩ በዚህ ጉዳይ የደረሰብሽን ነገር ቀጥለማ አሁን ላይ ከሱ ጎን መሆን አለብኝ። ያለ ከማን ጎን? ብቻውን ያለው ብቸኝነት ደግሞ ጥሩ አይደለም ታውቃለህ። ብቻውን ያለው ጭራሽ ለሱ ነው የምታስቢው ነው? አዎ ለሱ ነው። እኔ አጠገብሽ ላንቺ ያሰብኩልሽ አንቺ ለሌላ ሰው ለምንድን ነው የምታስቢው? እኔ አጠገብሽ ያለሁልሽ አይደል እንዴ? ስለኔ ነው ማሰብ ያለብሽ። አሁን ለምንድን ነው የማንሄደው? በእናትህ ወዴት ነው የምትሄዱት? እዩ አትሄዱም። አሁን ቆይ መጣላት አልፈልግም እያልካ እንዴ? እኔ እኮ ዝም ብለህ ለጸቡ ስላለመግባት ነው። ዝም ብለህ ቦርሳውን ሰጣ ለምን እሷን አልሸኛት? እንድትሄዱ አልፈልግም። እዩ ልጅቷ የውስጧ እንድታደርግ ፍቀድላት። በቃ ደስ የሚላትን ነገር ልክ ያልሆነ ነገር ነው። ምንድነው ልክ ያልሆነ ነገር? በቃ አንተ እኮ ስለራስህ ነው እያወራናት ያለው። በእግዚአብሔር እኔ አንተንም ልለምን በቃ አትሂድ። እቺ ልጅ ከሄደች ትጎዳለች። የበለጠ አይመለከትም እኮ ስለዚህ አንተ አይመለከትም ነግሬሃለሁ አይደል? ባለፈውም እኮ እኔ እንድትወስደኝ የጠየቅኩ ይኸውልህ በሁሉም ነገር ከጎንሽ ሆናለሁ። በቃ ማገዝ ባለብኝ መንገድ አግዝሻለሁ ስላልከኝ ነው። እዚህ ከጎንሽ እኔ ደግሞ የምፈልገው በእንደዚህ አይነት መንገድ ነው ከጎኔ እንድትሆን የምፈልገው። እኔ በእንደዚህ አይነት መጥፎ ነገር ከጎንሽ ልሆን አልችልም። ምኑ ነው መጥፎ ነገር? ራስን ጥሩ ለማድረግ ያበላሻል። ራስን ጥሩ ለማድረግ ከሰው ህይወት አልፎ ያንቺን ራሱ ህይወት ያበላሻል። አይመለከትም። አንተ ምን አገባህ ስለ ሰው ህይወት? አይመለከተኝም። እዩ የሰው ህይወት ታበላሽ አንቺ ላይ የሚደርስብሽ ወይኔ መች ልሄድ ሰጠኝ። እኔ እኮ ምንም ሰላም ሊሰጠኝ አልቻለም። በማያገባው ነገር እየገባ አስቸገረኝ እኮ እንዴ። እኔ እኮ ማለት ነው እግዚአብሔርን እዩ በጉልበት እንዳረጋው አታድርጊ። እኔ አሁን አንቺ በዚህ ሰዓት ጭራሽ በጉልበት እንዳረጋው አታድርጊ። ምን ማለት ነው በጉልበት? እኔ ያማል እንዴ በጉልበት እንዳረጋው ትላለህ? ምን አይነት ነው? እኔ አንቺ ሚስጥር ያለሽን ብዙ ነገር አውቃለሁ። ታውቂያለሽ ምን እንደማውቅ ታውቂያለሽ። ምንም ደግሞ ስለኔ አወቅም አላወቅም የሚሰጠኝ ጉዳይ የለም። አለቀ በቃ። እኔ ማድረግ የፈለኩትን ነገር ከማድረግ አትመልሰኝም አንተ። እኔ መልስሻለሁ። አትሄጂም፣ ዛሬ አትሄጂም። እኔ አረና አንጣው በቃ በእናትህ እስኪ ልቀቀው፣ ልቀቀው አንተ በቃ ልቀቀው። ልጅቷ ምንድነው መሄድ ፈልጋለሁ አለች። ለምን ነው የምትሄጂው? አይመለከትም። አያገባም እኮ አልኩህ። ለምን ነው የማያገባኝ? አይመለከትም። ማን ስለሆንክ ነው አንተ የሚመለከት ስለኔ? አንተ ደግሞ ማለት ነው አያገባም። ምንድነው በቃ እኔ ሲጀምር ሻንጣ ከኔ እጅ ነው የወሰድከው? ከኔ እጅ የወሰድከው? ልቀቀው። ከኔ እጅ የወሰድከው ሻንጣውን ልቀቅለትና እንሂድበት። ለምን አትለቀውም? በቃ እሺ ከሷ ጋር አውራ። ይሄንን ከኔ እጅ ነው የወሰድከው እኮ ልቀቀው። ሂድ በቃ። ይሄ ቦርሳ እሷ እንደሆነ አውቃለሁ። እሷ ነው አንተ ምንም ማለት እኔ ነኝ ከኔ እጅ ነው የተቀበልከው። ማን ነው ይሄ? ምንድነው? አገባ ማንስ ይሁን ማን ነው? ልቀቀው። እሺ በእናትህ አሁን ሻንጣውን ልቀቀውና እንሂድበት። ለምን አትለቅልኝም? አትሄዱም። እኔ እንደ አለቃችሁም ቢኒ ማየው ነገር እግዚአብሔር አለቃችሁም አትሄዱም። በጣም እየሳከኝ ነው አሁን። እንኳን አሳኩሽ። በቃ አምጣው በእናትህ ይሄን ሻንጣው እስኪ ልቀቀው። እንዴ ልቀቀው እስኪ ሻንጣውን በቃ። እግዚአብሔር አንተ ምንም አያገባም። ማታውቀው ብዙ ነገር አለ ነበር። በእናትህ እሺ ልቀቀው እኮ። እሺ ማታውቀው ብዙ ጉዳይ አለ። ምንድነው ማላውቀው? በጣም ብዙ። እቺ ልጅ አሁን ማለት ነው መኪና ውስጥ የሆነ ነገር ብትሆንስ? እርጉዝ ናት እኮ። ታዲያ ምንድነው የምትሆነው? እንዴ ምጧ ቢመጣስ? እሺ ኧረ በእናትህ ለምንድነው ሌላም? በስመ አብ። አሁን ይሄን እንዴት እንዲህ አይነት ነገር ታስባለህ? ሲጀምር የሆነ ደጉን አስብ በቃ። የሆነማ የላከ ሰው አለ። እኔ መጀመሪያ ማን ነው የሚልከኝ? አንቺ በእናትሽ አይደል እግዚአብሔር እኔ ማን ነው የሚልከኝ? እኔ በአንቺ ጉዳይ ማንም አይልከኝም። ኧረ እኔ በእናትህ ደርሰን ነበር መናኸሪያ። በቃ እንሂድ ልቀቀው እስኪ። በአንቺ ጉዳይ ማንም አይልከኝም። እሺ ይሄን ወቂ። እኔ አንቺንና አንቺን ፈልጌ ነው እዚህ ጋር የመጣሁት። ከአንቺ ውጪ ማንንም ለአንቺ በማሰብ ነው። ተረጅኝ እንጂ ለአንቺ በማሰብ ነው ሁሉ ነገር ማደርገው። በቃ ይቅርብሽ፣ አትሂጂ። ሲጀመር እያሰብክልኝ አይደለም። አንተንማ የሆነ ይሄ ልጅ ሲጀመር ተልኳለሁ። መጀመሪያም ተናግሬያለሁ እኮ ነው። መጀመሪያም እኮ የዛን ሻውን ልቀቀው በቃ። አሁን ወደ ቤት ልቀቀው በቃ። ቦርሳውን እኔ ሰፈር ከመበጠብጥ እዩ፣ በእግዚአብሔር ወደ ቤት ግቢ በቃ። እዩ አንቺ እስኪ ልቀቀው አንተ እባክህ። ልጅቷንም ልታሳማት ልቀቀው ቦርሳውን። ነይ አንቺ እንሂድ። እዩ አንቺ ምን ሆንሽ? ይሄ ራስ ችግር ነው። መንገድ ላይ ምን ትሆናለች እቺ ልጅ? ካሁኑ እንደዚህ የሆነች አንተ ነህ በተተዋተ ይሄ ማለት አንተ ራስህ አይከብድም? እንደዚህ የሆነ ነፍሰ ጡር እዩ አንቺ በቃ ተወኝ በቃ ዙር በልኝ። ምን ሆነሽ ነው? ካሜራውን ዝቅ አድርገው እስኪ በቃ ዝቅ አድርገው ካሜራውን። አንቺ ኧረ አንተ አሰማኝም እንዴ?
እዩ አንቺ